በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች ክርስቲያኖች ሁላችሁ እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ዋላችሁ? አሜን። የኃያሉ የልዑል እግዚአብሔር የአምላካችን ስሙ በፍጥረት ሁሉ አንደበት የተባረከ የተቀደሰ የተመሰገነና የተወደሰ ይሁንልን። አሜን። እግዚአብሔር አምላካችን ስሙ የተመሰገነ የተባረከ ይሁን። እንዴት ናችሁ? እንደምን አደራችሁ? እንዴትስ ቆያችሁኝ? አሜን። እግዚአብሔር አምላካችን ለዚህች ዕለት ለዚህ ሰዓት ያደረሰን የኢትዮጵያን ትንሣኤዋን ምልክቱን ያሳየን 2015 የኢትዮጵያ ትንሣኤ ነው ተብሏልና የትንሣኤው አዋጅ ሊታወጅ ከጫፍ ደርሷልና ይህን የትንሣኤ አዋጅ እንዳውጅላችሁ ጓጉታችሁ የምትጠብቁ ኢትዮጵያውያን፣ ትውልደ ኢትዮጵያውያን፣ ኤርትራውያን በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ኢትዮጵያ ትነሳለች። ኢትዮጵያ ትነሳለች። የኢትዮጵያ ትንሣኤ የሚረጋገጠው ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን ትንሣኤ ነው። ስድቧ፣ መሰደቧ፣ መገፋቷ፣ መገደሏ፣ መገፈፏ፣ መታረዷ ሲቀርላት የኢትዮጵያ ትንሣኤ ያኔ ይረጋገጣል። አሁን የኢትዮጵያ ትንሣኤ የብስራት ዋዜማ ላይ ነው ያለነው። የብስራት ዋዜማ ላይ ነው ያለነው እና እግዚአብሔር አምላካችን ለዛ ለትንሣኤው ሰዎች ይበለን። ወደ ትንሣኤው ስንሄድ ደግሞ ለትንሣኤው በሰማዕትነት የሚያልፉ አሉ። በሰማዕትነት ወደ እግዚአብሔር የሚጠሩ አሉ። ሙሽራ ሆነው የሚሄዱ አሉ። ይሄም ራሱ አንድ መመረጥ ነው። ይሄ ራሱ አንድ መመረጥ ነው። ትላንት በሻሸመኔ የነበረውን ቪዲዮ ማታ በመረጃ ቲቪ ያሳያችኋለሁ። አዎ እንዴት አድርገው እንደሚጨፈጨፉ እነዚህ የኦሮሞ ሙስሊሞች የዋቄ ፈታና የኦሮሞ ፖሊሶችና ወታደሮች እንዴት አድርገው በዱላ እንደሚፈልጡ፣ እንዴት አድርገው በጥይት እንደሚረሽኑ፣ 23 ሰዎች እንዴት እንደገደሉ፣ እንዴት ቤተክርስቲያን ውስጥ ያኑላ ግፍ እንደፈጸሙ እናያለን። ይሄ የሚያጠነክረን እያንዳንዳችን ዞር ብለን ምንነቱን እንድናይ የሚያደርገን ከዚያ በተረፈ የተኛ ሁሉ የሚቀሰቅስ ትልቅ ነገር ስለሆነ ይሄን ያደረጉትን የኦሮሚያ ፖሊስ፣ ይሄን ያደረጉትን የኦሮሞ ቄሮች፣ የእስላምና የጴንጤ ቄሮች እጅግ አድርገን እናመሰግናለን። አብይ አህመድን እጅግ አድርጌ አመሰግነዋለሁ። ዳንኤል ክብረትን እጅግ አድርጌ አመሰግነዋለሁ። ሽመልስ አብዲሳን እጅግ አድርጌ አመሰግነዋለሁ። አዳነች አበቤን፣ ብርሃኑ ጁላን እጅግ አድርጌ አመሰግናቸዋለሁ። ይህንን ህዝብ እየሸለጣችሁ እያረዳችሁ እየሰደባችሁ ቤተ ክርስቲያንን እያዋረዳችሁ ወደ አንድነት ስላመጣችሁልን እጅግ አድርጌ አመሰግናለሁ። የኢትዮጵያ ቴሌቪዥን፣ የኢትዮጵያ ሬዲዮ፣ የፋና እንደገና ደግሞ ኢቢኤስ፣ እንደገና ደግሞ የዋልታ ቴሌቪዥን በሙሉ አመሰግናችኋለሁ። እግዚአብሔር እናንተ ባትኖሩልን ይሄ ሁላ ህዝብ አንድ አይሆንም ነበረ። ይሄ ሁላ ህዝብ ጠላቱን አያውቅም ነበረ። ስለዚህ ይሄ ያፈጠጠ የፕሮቴስታንት ጋንግስተር፣ የአክራሪ ጽንፈኛ እስላም ጋንግስተር ሀገሪቷንም ቤተክርስቲያኒቷንም ሊውጥ የተዘጋጀ ዱርዬ ነጭ ቂጡን የጣለ ዱርዬ ሁላ ዋጋውን የሚያገኝበት መንገድ ስለከፈታችሁ እጅግ አድርገን እናመሰግናችኋለን። አብይ አህመድ አምልጦ ሊገባበት ያለውን ዋሻ ዕድሜ ለተዋህዶ ልጆች የሰራውን ቤተ መንግስት ከፕሮቴስታንትና ከሙስሊም ኡስታዞች ጋር ለ15 ቀን ለ10 ቀን እየሄደ የሚመክርበትን አዳራሽ የኢትዮጵያን የሀገሪቱን ሀብት ወርቅና የተመሳሰሉትን የሚቀብርበትንም አዳራሽ ያሳየኝ እጄ ዶክመንቱን ያገባ አምላክ ክብር ምስጋና ይግባው። ይሄ የሌባ ልጅ ይሄ ወራዳ ዋጋውን ያገኛል። መውደቂያው መፈጥፈጫው ጊዜ ስለደረሰ ነው። አብረው ወርቅና አልማዝ እንቁ የሚሰሩት የሚሸቅጡት እነ ዮናታን እነ እዩ ጩፋ ሌሎችም የፕሮቴስታንት ነጋዴ አጭበርባሪ ፓስተሮች የእጃችሁን ታገኛላችሁ። የእናንተ ምክር የከተተበትን ስለምናቅ ማለት ነው። ስለዚህ ኦርቶዶክሳውያን የድል የትንሣኤ ዋዜማ ስላለን ምንም ምን የለም። ማሳሰብ የምፈልገው አሁን
ዝም ብሎ ከቅዱስ ሲኖዶስ ትእዛዝ ውጪ በራሳቸው መንገድ፣ በራሳቸው አካሄድ፣ በራሳቸው ፍልስፍና በቲክቶክ፣ በፌስቡክ እንደገናም ደግሞ በዩቲዩብ እንደገናም በኢንስታግራም በሌላም የማህበራዊ ሚዲያ የቅዱስ ሲኖዶስን ልዕልና ወስደው ተክተው አክት የሚያደርጉ ሰዎችን ተው ልላቸው ፈልጌ ነው። በአንድም በሌላም ከዚህ በኋላ ውጊያዬ ከአክራሪ ጽንፈኛ ጋር ለሱ ቤተክርስቲያን ኃላፊነት ወስዳለች። አሁን እኔ ከውስጥ ሆነው የሚሸረሽሩትን ነው፣ አውቀው አይደለም ሳያውቁ በስሜት እንኳን የሚያደርጉትን ማለት ነው። ስለዚህ ከዚህ በኋላ ብዙ የፌስቡክ ተከታይ አለኝ ከስር አሜን አሜን የሚሉኝ አለኝ ብለህ የምትጣድ ስማችሁን ከዚህ በኋላ የምጠቅስ የኔ የቅርብ ሰዎች ጓደኞቼ የሆናችሁ ወንድሞቼ የሆናችሁ ታቆማላችሁ። አንደኛ ያሬድ ያያ ዘልደታ በአቁም በቃ የቅዱስ ሲኖዶስን ልዕልና የሚወስዱ ፖስቶችን ከመፖሰት አቁም። ሌላ ነገር አውራ፣ ቤተክርስቲያን የጻፈችውን አውራ፣ የግል ሐሳብ ካለህ አውራ። ከዛ በተረፈ የቅዱስ ሲኖዶስን ልዕልና የሚወስድ ነገር ማድረግ አቁም። ልጅ ቢኒ ጥንቃቄ አድርግ። ልጅ ቢኒም አቁም፣ እረፍ። ልጅ ቢኒም አረፍ። መከፋፈል ሐሳብ ውስጥ ያላችሁ ሰዎች እንደነ ብርሃኑ አድማስ አይነት አሁን እንትን የምንባባልበት ጊዜ አይደለም። አቁሙ። የማለዘብ የምናምን ስራ የምትሰሩ አቁሙ። ወንድሜ መምህር ምህረትአብ አቁም። አሁን የቅዱስ ሲኖዶስ ትእዛዝ የቅዱስ ሲኖዶስ መመሪያ የሚከበርበት ነው። አሁን እናንተ ተደበቁ። በቃ ሞክረናል፣ እኛ አልቻልንም፣ እኔም አልቻልኩም፣ እንደ ውሻ ጮኩ አልቻልኩም። አሁን ባለቤት ተረክቦታል። ስለዚህ እንደ ቅዱስ ሲኖዶስ አክት የምታደርጉ ሰዎች፣ እንደ ቤተ ክርስቲያኒቷ የበላይ የምታደርጉ ሰዎች፣ ሚዲያዎች፣ የሚዲያ አካላት አቁሙ። ይህንን ለማስተላለፍ ነው። አሁን መሪያችን ማን ነው? ቅዱስ ሲኖዶስ። ትእዛዝ የሚወጣው ከማን ነው? ከቅዱስ ሲኖዶስ። መመሪያ የሚወጣው ከማን ነው? ከቅዱስ ሲኖዶስ። ቅዱስ ሲኖዶሳችን በሕግ ባለሙያዎች በውስጥም በውጭም ባሉት ተጠናክሯል። ከምንጊዜውም በላይ እነ ቀነኒሳ፣ እነ ኃይሌ ገብረስላሴ፣ እነ ደራርቱ ቱሉ፣ እነ አበበ ቢቂላ፣ እነ ማሞ ወልዴ፣ እነ አበበ መኮንን፣ እነ ማን ነው ተስፋዬ ቶላ፣ ተስፋዬ ጅፋር አንደኛ የሚወጡ የቤተ ክርስቲያን የኢትዮጵያ ልጆች በሚሮጡበት በአትሌቲክሱ የመጨመሪያው ረድፌ መሟላ አይደለ? በሱ ነው። በነ መሰረት ደፋር በእነሱ መስመር ነው አሁን እየሄድን ያለ ነው። አንደኛ በቃ አሁን ሌሎቻችን ማጨብጨብ፣ ሞራል መስጠት፣ በጸሎት በገንዘብ በእውቀት ማገዝ ነው እንጂ የሲኖዶስን መተካት አይቻልም። እኛማ ሞከርን። መስከረም 4 ወጠጤዎቹ ሞከርን፣ ወደቀብን፣ ተዋጥን፣ ተበላን፣ በኮንዶሚኒየም ተቀየርን። በዳንኤል ክብረት ጓደኞች በጴጥሮሳውያን ህብረት ተዋጥን፣ ተበላን። በቃ ልጅ ያቦካው ለራት አይደርስም እንደሚባለው እኛ አቡክተን ልናደርስ አልቻልንም። አሁን አባቶቻችን ይዘውታል። እነሱን መስማት መከተል እንጂ እንደነሱ አክት ማድረግ ይሄ ተገቢም አይደለም። ይሄ ነገር እንኳን መጣ ብያቸዋለሁ። እንኳን መጣ። ይሄ ነገር ባይመጣ እኔ አብይን አመሰግነዋለሁ፣ ዳንኤል ክብረትን አመሰግነዋለሁ፣ ደግሜ ሁሉንም አመሰግናቸው። እነ ኢቲቪን አመሰግናለሁ። እነሱ እነ ኢቢኤስ፣ እነ ዋልታ፣ እነ ፋና ታላቋ ቤተ ክርስቲያን 70 ሚሊዮን ህዝብ ያላት ቤተ ክርስቲያን በቱሪዝሟ በበዓላቷ የሚነግዱ የሚሸቅጡ ዛሬ በከዷት ወቅት እነ ቢቢሲ እና አልጀዚራ የማያውቋት ዜናዋን ሲዘግቡላት የዘጉን ኦርቶዶክሳውያን ህብረታችንን አውጥተን የፕሮቴስታንት ጽንፈኛና የእስላም ጽንፈኛ ኦሮሞዎች መፈንጫ በመሆኑ እኔ ደስተኛ ነኝ። ወደ ሚዲያዎቻችን ነው አሁን የምንሄደው፣ ወደ ማህበረ ቅዱሳን ሚዲያ፣ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ። መመሪያ የምንሰማው ከዛ ነው፣ መግለጫ የሚወጣው ከዛ ነው። ሰብስክራይብ የምታደርጉ ከዛ ወጥታችሁ ወደ ማህበረ ቅዱሳን፣ ወደ ኢኦቲሲ፣ ወደ ምዕራብ አርሲ፣ ሌሎችም የቤተ ክርስቲያን ሚዲያዎች እነ ንቁ የሚባል እነ ኢቲአርት የሚባል በጣም ብዙ አሉ። ወደ እነሱ እየሄድን ሰብስክራይብ እያደረግን መግለጫ ከቤተ ክርስቲያን ሲሰጥ
እንሰማለን ማለት ነው። እዚህ መሪያችን አሁን ታውቋል። ያለ መሪ ማሸነፍ አይቻልም። ንብም ያለ አውራ፣ ወታደርም ሰራዊትም ያለ መሪ፣ ያለ ጀነራል፣ ያለ አዛዥ አይሆንም። የተበታተነ ነው የሚሆነው። የእኛ ጀነራላችን አሁን ቅዱስ ሲኖዶስ ነው። ያሬድ ያያ ዘመድኩን በቀለ በአናተ ተተከል። ዘመድኩን በቀለ የሚለፈልፈው የምትሰሙት ውሻው በአናቱ ይተከል። ለዚህ ነው ያኔ ከዲያቆን አባይነ ካሴ ከኢንጂነር ጋር የተጣላሁትና የተኳረፍኩት። እሱ ወጣቶች መስቀል አደባባይ ወጣችሁ ምናምን ብለው ከማህበራት ህብረት ጋር ከነፌቨን ጋር ሆኖ ህዝብ ወጣት እዛ እስጢፋኖስ ማለት ሊያስቀጠቅጡ ሲኖዶስ ያላዘዘውን መመሪያ ያላወጣበትን ነገር ይሄ ስርዓት አይደለም ብዬ ነው። ሩቅ ቦታ ያለን ሰዎች ውጡ ግቡ ለማለት መጠንቀቅ መቻል አለብን። ሲኖዶስ ያዘዘውን ግን አድማጭ ተከታይ ስላለን የሲኖዶሶቻችንን ውሳኔ ለተከታይ ለሚያነቡን ለሚከተሉን እናደርጋለን። ስለዚህ ይሄን የምታደርጉ ሰዎች አቁሙ። ምህረት አብ ምናምን ጥላቻ አይደለም። በቃ ሞክረሃል፣ ሰርተሃል፣ ደክመሃል። በቃ አሁን ግን እንደዚህ በዚህ በሞቀ ሰዓት ወዲህ የመንግስትን ሹመኛ የብልጽግናን ካድሬ የምናመሰግንበት ጊዜ አይደለም። ሲመጡ እንቀበላለን። ሆዳሙ የቀረውን ትተን ቤተክርስቲያን ትበልጥብኛለች ብለው የመጡትን እንቀበላለን። እነሱን ግን ፕሮሞት የምናደርግበት ጊዜ አይደለም። እነሱን ግን አሁን የነሱን ስብዕና የነሱን መውጫ መግቢያ ያጡትን ሰላም በእኛ ጋር እንዲመልሱ የምናደርግበት አይደለም። ፕሮፌሰር ባዬ በራሱ ይሂድ፣ ሰርጸ ፍሬ ስብሐት በራሱ ይሂድ። ሰርጸ የምንጠብቀው የቤተ ክርስቲያን የመርጌታ ልጅ ሊቅ እምወደው ወንድሜ ጥንቅቅ ያለ ክርስቲያን ነው። ሰርጸ እንዲህ አለ ብዬ እንትን አልልም። እዚህ መጡ እንቀበላለን። አንገብጋቢ ጉዳዮቻችንን እያያዝን እንሄዳለን። የማንም መደበቂያ መሸሸጊያም አንሆንም። የራሳቸው ገጽ የራሳቸው ቦታ አላቸው። ያንን ማድረግ እንችላለን። በተለይ ታዋቂ ነን የምትሉ ሰዎች የውድድር ቦታ አይደለም። የፈለገ መጣ አልመጣ፣ አርቲስቱ መጣ አልመጣ፣ ታዋቂ ፖለቲከኛ መጣ አልመጣ፣ የኢትዮጵያን ትንሣኤ የቤተ ክርስቲያንን ትንሣኤ ከማረጋገጥ ወደኋላ አይልም። ይህን አስረግጬ እነግራቸዋለሁ። የኢትዮጵያም ትንሣኤ የቤተ ክርስቲያንም ትንሣኤ በነ አብይ አህመድና በገዳይ አስገዳዮቹ የኦሮሞ ጽንፈኞች መቃብር ላይ ይገነባል። የኢትዮጵያ ትንሣኤ አረጋግጥላችኋል። ይገነባል። በወለጋ በፈሰሰው ንጹሐን የአማራ እስላሞችና የአማራ ኦርቶዶክሳውያን የኦሮሞ ኦርቶዶክሳውያን መቃብር ላይ ችግኝ ሳይሆን የሚተከለው የነፃነት ባንዲራ ይተከላል። ሰይጣን እስከ ጊዜው ነው ጉልበት የሚያገኘው። ያጡት እስካሁን ወንድ ነው። ሽንታም ፈሪ ሁላ ከፊት መሳሪያ ከኋላ ገጀራ ይዞ የሚጨፈጭፍ አረመኔ ሁላ ወንድ ስላጣ ነው። ስለዚህ ወንዶቹ ይመጣሉ፣ ወንዶቹ ይነሳሉ። እዛው ነው የሚጀምሩት። እዛው መከላከያ ውስጥ፣ እዛው ፖሊስ ውስጥ፣ እዛው ነው የሚጀምሩት። ባሪያ አይደለም። እሺ፣ እናቱ የሞተችበት፣ ወንድሙ የሞተበት፣ ቤተሰቡ እንደ ዶሮ እየታረደ ደሙ እንደ ጎርፍ እየፈሰሰ ዝም ብሎ የሚያይ መከላከያ የለም። ዝም ብሎ የሚያይ የለም። ጠብቁ። የቤተ ክርስቲያንን እንትን ብቻ አንጠብቅ ማለት ነው። ስለዚህ ቅዱስ ሲኖዶሳችን መሪያችን ነው ካልን ምን አዞናል? ከዛሬ ጀምሮ ጥቁር ልበሱ ብሎናል። ጥቁር እንኳን ልብስ ብታጡ የሚቀራረብ ነገር አርጉ ብሎናል። ሱቆች እንዳይሸጡ ተብለዋል። ምን ተብለዋል? ተዋውሰህ አድርግ። ጥቁር ልበሱን የተባለው ምድሪቷ ከል ትለብሳለች። ሰኔና ሰኞ ገጥሞልናል። ኢትዮጵያ ነነዌ ሐዘን ላይ ናት። ኢትዮጵያ ነነዌ መከራ ላይ ናት። ኢትዮጵያ የመጣባት መቅሰፍት በጾም በጸሎትም የሚመለስ ነውና ከቅዱስ ፓትርያርኩ እስከ ተራው እስከ ሕፃኑ እስከ ምእመኑ ድረስ ታዟል። የደንብ ልብስ ለብሳችሁ መስራት የምትችሉ ሰዎች ጥቁር ሪባን እጃችሁ ላይ ማሰር። ዶክተሮች፣ ሆስተሶች፣ ካፒቴኖች፣ ኦርቶዶክሳውያን የሆናችሁ በሙሉ የታዘዛችሁት በቅዱስ ሲኖዶስ ነው። አርቲስቶች፣ ሯጮች፣ ሁላችሁም የታዘዛችሁት በዚህ ነው። ስለዚህ በቅዱስ ሲኖዶስ ስለሆነ ያታዛችሁ በአንድም በሌላም እናደርጋለን። ቤተ ክርስቲያን የስርዓት ናት። ዱላ የላትም፣ ግርግር የላትም፣ ምንም ነገር የላትም። ይሄ ልብ ብላችሁ ያዙልኝ። አንደኛ ጥቁር እንድንለብስ፣ ሁለተኛ እየጾምን ጠዋትና ማታ ምህላ ጸሎት እንድናደርግ በቤተ ክርስቲያን በቤታችን 3ቱን ቀን ስራችን ሰኞ፣ ማክሰኞ፣ ረቡዕ
ማስቀደስ ነው። ቤተ ክርስቲያን በዓለ ጥምቀት መምሰል አለበት። ምህላ ነው፣ ጉባኤ ነው፣ ትምህርት ነው፣ ዝማሬ ነው። 3ቱን ቀን ማለት ነው የታዘዝነው ይህንን ነው። ይሄ ሆዳም ጠዋት የምትበላ አሳማ አፈር ሊበላ ስለሆነ ሰይፍ ሊበላ ስለሆነ የአብይ አህመድ የጭካኔ ሰይፍ፣ የሽመልስ አብዲሳ የጭካኔ ሰይፍ፣ የዳንኤል ክብረት ምክር ሊያጠፋ ነውና ሰይፍ ሊበላ ስለሆነ እቺን 3 ቀን ታገስ። ሕፃናት ከምግብ ይከልከሉ። ሕፃናት ከምግብ ይከልከሉ። ከምግብ ይከልከሉ። ሕፃናት ከብቶች ራሱ እንደ 3 ሰዓት እስከ 4 ሰዓት እንስሳት፣ የቤት እንስሳት እንኳን ምግብ አትስጧቸው። ሰማይ ምድሩ ልክን የነነዌ ሕዝብ እንዳደረገው አድርገን እንጾማለን፣ እንወድቃለን፣ እንነሳለን፣ በጸሎት እናሸንፋለን። ይሁላ ሰው ሞቶበት ሌሎቹ ቢሆኑ እንዴት ሀገር እንደሚቀጣጠል ታውቃላችሁ። ቱርክ መግለጫ ታወጣ ነበር። ሳውዲ አረቢያ ጦሯን ታዝ ነበር። እነ ኳታር እነ ሳውዲ ዱባይዋ ኢሚሬት ይህን ጀታቸውን ይልኩ ነበር። አሁን እናውቃለን። የእኛ ጀታችን ደግሞ ጸሎታችን ነው። የእኛ ጀታችን ምህላችን ነው። የእኛ ጸሎታችን እግዚኦታችን ነው። የእኛ ሚሳይላችን እሱ ነው ክሽፍ የሚያደርገው። ጣሊያንን በጸሎትም በጦርም ነው ድባቅ የመታ ነው። ስለዚህ ጸሎቱ ላይ መበርታት። አጫሽ ነበር ካደለ አንተ አሁን የምትሰማኝ አንተ ጸጉርን አንተ አጫሽ ነህ አይደለ? አዎ። አሁን ግን ቤተክርስቲያን ጠርታለች፣ ና ብላሃለች፣ ልጄ ብላሃለች። ሂድ ቶ ሲጋራውን አውጣው እስቲ አሁን እያየው አውጣው፣ ጣለው፣ እርገጠው፣ በእውነት እርገጠው፣ እንደሱ እርገጠው፣ ጫቱን ትፋው። በቃ ቶ እቺን 3 ቀን እሳት ለብሰህ ትነሳለህ፣ ትታደሳለህ፣ ይቅርታ ምህረት ታገኛለህ። የተዘጋጋውን ላይ ይከፈትልሃል። አዚሙ ይርቃል፣ ከአንተ ላይ ይርቃል አዚሙ። ተዉት፣ መርመጥመጡን ተዉት፣ ዝሙቱን ተዉት። ሰብሰብ እቺን 3 ቀን መውደቅ መነሳት በአርምሞ በጸጥታ ዝም፣ ከተማው በቃ ዝም፣ ደወል ብቻ። ስለዚህ እየጾምን ጠዋትና ማታ ምህላ ጸሎት እንድናደርግ ታዘናል። እንጀምራለን። የካቲት 5 ደግሞ ታቦታቱን ከየደብሩ አውጥተን ከጠዋት ጀምሮ አጅበን አደባባይ እንድንወጣ የታዘዝ ነው። የጥምቀት አደባባይ፣ የመስቀል አደባባይ እንድንወጣ የታዘዝ ነው። እንደዛ እናደርጋለን። አለቀ። በሰላም እየተዘመረ ምህላ እየተደረገ ዓለም ችግራችንን እንዲያውቅልን እንወጣለን ማለት ነው። አሁን እነ ኢቲቪ እነማነማም እንደነ ናትናኤል መኮንን እንደ ሉጢዎቹ ዘግተዋል። አለቀ። ዘግተዋል። የኮመንት ሳጥናቸውን ዘግተዋል። ምን ሰጥተዋል? አቶ ለገሰት ሁሉ ኦርቶዶክስ ነው። ልጆቹን አወጣላቸው ታዩቻላችሁ። ኦርቶዶክስ ነው። ቤተሰቡም ኦርቶዶክስ ነው። የእንጀራ ጉዳይ ነው። እየወጣ የሚቀባጥረውን ነገር ያቆማል። ወንድ እናንተ ወይ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን እቺ የናቃችኋት መንደር፣ እንደ መንደር ሕፃን፣ እንደ መንደር ዱርዬ የዘላበዳችሁባት ቤተክርስቲያንና እናንተ እንመለከታለን፣ እናየዋለን። በሰራዊት ብዛት ትድን እንደሆነ መጽሐፍ ይህን ያረጋግጥልህ እንደሆነ እናያለን። ዮናታንና እዩ ጩፋ ያድኑህ እንደሆነ እናያለን፣ እንመለከታለን። እየተሰደብን እየታረድን አንዘልቅም። አሁን ለደረጀ ገርፋ ለሚባለው ዳንኤል ብርሃኔ በስንት ጣዕሙ የሚያሰኝ ደንቆሮ ካድሬ እሱን እየሰማችሁ ከእሱ ጋር አፍላፋ አትካፈቱ። ሙጂብ አሚኖ እንዲተነኩስ በመለሰ ማን የሚባለው እሱ የእሱ አዛዥ የአዲስ አበባ ምክትል ከንቲባው ነው፣ ጴንጤው ማለት ነው። እሱ ነው የሚያዘው ተንኩስ እያለው ህዝቡን አበሳጭ እያለ። ሌላ ቀን ሂሳብ የምናወራረድበት ስላለ ከነሱ ጋር አታውሩ፣ አትመላለሱ። በማህበራዊ ሚዲያ ከነዚህ አሽቄዎች ጋር አትነጋገሩ። ጥላችሁ ውጡ። ከነዚህ አሽቄዎች ጋር ጥላችሁ ውጡ። ቀን አለ፣ ቀን ይመጣል፣ ሂሳብ እናወራረዳለን። አሁን ከዛ መውጣት። ስለዚህ አሁን በቃ የምንተገብረው ምንድን ነው? እናታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያዘዘችንን ይህን ትእዛዝ ብቻ ነው የምንተገብረው። ባለማተብ የሆነ አማኝ በሙሉ ደግሞዋለሁ፣ ዱርዬ ይሁን ጨዋ፣ ካህን ይሁን ዲያቆን፣ መነኩሴ ይሁን ባሕታዊ፣ አጫሽ፣ ቃሚ፣ ሰካራም፣ ዘማዊ፣ ወንበዴ ይሁን ዱርዬ፣ ጨዋ ይሁን በጥባጭ፣ ዶክተር ይሁን ኢንጂነር፣ ኢንቨስተር ይሁን ድሃ፣
መምህር ይሁን ተማሪ፣ ገበሬ ይሁን ነጋዴ፣ ወታደር፣ ፖሊስ፣ ሚሊሻ፣ ሹፌር ይሁን ፓይለት፣ ካፒቴን፣ ሆስተስ፣ አርቲስት፣ ጋዜጠኛ፣ አናጢ ይሁን ግንበኛ፣ ፌስቡከር፣ ዩቲዩበር፣ ቲክቶከር፣ አትሌት ይሁን እግር ኳስ ተጫዋች፣ ስፖርተኛ፣ አቃቤ ሕግ ይሁን ዳኛ፣ ሁላችሁም ወዛደር፣ ፖለቲከኛ፣ ሚኒስትር ይሁን ሊቀመንበር፣ የድር ዳኛ፣ ዘበኛም፣ ሊስትሮም፣ ቅጠል ሻጭ፣ ጭቃ ለሳኝ ይሁን የኔ ቢጤ፣ ለማኝ የኔ አይነቱ ወዘተ በሙሉ የቅዱስ ሲኖዶስን ትእዛዝና መመሪያ ብቻ መስማትና ማክበር አለበት ባይነን። እኛ እንዲህ ነን። እኛ በፍሬም ውስጥ ነው ያለነው። ከፍሬም ውስጥ አንወጣም። 3000 ዘመን የደረስ ነው። 2000 ዘመን አልፈን ወደ 3000ኛው ዘመን የመጣ ነው። መምሬ ከሌ መጥቶ ሕግ ስለማያወጣ፣ አባ ከሌ መጥቶ ሌላ ቀኑን ሌላ ነገር ስለማያደርግ የተሰራ የተጠነቀቀ ያለቀ የደቀቀ ጌታ ሲመጣ የሚረከባት ንጽሕት ሙሽራ ቤተ ክርስቲያን ስላለችን በሕጓ እንመራለን። ቅድስት ቤተ ክርስቲያናችን የሥርዓት ቤት ናት። የሕግ ምንጭ ናት። በመጻሕፍት በሊቃውንት የምትመራ ናት። እንደ ዮናታን አክሊሉ እንደ እዩ ጩፋ በግለሰብ ፍላጎት የምትመራ አይደለችም። ዓመት እስከ ዓመት ዘመናት አልፈው ጌታ እስኪመጣ ድረስ የማይቀየር የማይከለስ የማይቀየጥ እንደ አባይ ወንዝ ፍስስ ብሎ የሚሄድ የሚፈስ በግለሰቦች ፈቃድ ላይ የማይመራ በፍሬም ውስጥ የታጠረ የዓመት ሙሉ መርሃ ግብር ያላት የዓለት ተራራ የሆነ የማይሸረሸር የማይፈረከስ ሕግ ያላት ናት። እርሷን ብቻ እንስማት። እናታችንን እንስማት። እናታችንን ስንሰማ እንጠቀማለን፣ እንባረካለን። ተነሱ የምትለን እሷ ብቻ ትሁን። ተቀመጡ፣ ጸልዩ፣ ጹሙ፣ ውጡ፣ ግቡ የምትለን እርሷ ብቻ ትሁን። ከእሷ በላይ አዋቂ አንሁን። ከእሷ በላይ ተቺ አንሁን። ባይዋጥልንም ቢዋጥልንም የእሷን ትእዛዝ እናክብር። ደውሏን እንጠብቅ፣ እንስማት። ጨዋዋ ስንዷ እመቤት ወላዷ እንደ 18 ዓመት ውብ ኮረዳ ቆንጆ ዛሬም በ2000 ዓመቷ እንደ ሰማይ ከዋክብት እንደ ምድር አሸዋ የበዙ ልጆችን በላይ በላዩ የምትወልድ የምትተካ እናታችን ቅድስት ቤተ ክርስቲያን ማኅፀነ ለምለም ዳግማዊ ጳውሎስን፣ ጴጥሮስን፣ ቅዱስ እስጢፋኖስን፣ ቅዱስ ጊዮርጊስን፣ ቅዱስ ክርስቶስ ሰምራን፣ ቅድስት አርሴማን፣ ቅዱስ ኢየሉጣን፣ ቅዱስ ቂርቆስን የምትወልድ እየወለደች ያለች ተተኪ ሰማዕታትን የምትወልድ ስንክሳር አሁንም በዘመኗ እንዲጻፍ የምታደርግ እሷን እንስማት። ይኸው ትናንትና ሻሸመኔ 23 በስንክሳር ላይ የሚጻፉ በቤተ ክርስቲያን ግቢ በኦሮሞ ጽንፈኛ አብይ አህመድ የተባለ ነውረኛ አረመኔ መሃይም በሚገዛ ዘመን ዳንኤል ክብረት የሚባል የቤተ ክርስቲያን ጡት ጠብቶ ያደገ አማካሪው ባጠገቡ በነበረ ጊዜ 3 ሚስት አግብቶ ከ3 ሚስት የወለደ ወራዳ ሆዳም እነ ምንዳዬ የሚባል በቤተ ክርስቲያኒቷ ተንጠላጥሎ ድህነቱን ያራገፈ በነበሩበት ዘመን ቤተ ክርስቲያን እንዲሆነች ልጆቿ እንዲሆኑ ተብሎ የሚጻፍላቸው ሰማዕታት አግኝታለች። አያችሁ፣ ዛሬ 23 ሰማዕታት ሞተዋል። ነገር ግን ደቡብ ላይ ደግሞ ብፁዕ አቡነ ፊልጶስ ከ1000 በላይ አዳዲስ ክርስቲያኖችን አምጠው ወልደው አስጠምቀዋል። አትልም? ሰማዕታት ማለት የክርስቲያን ምርጥ ዘር ማለት ነው። ሰማዕትነት ማለት ለዚህ ነው የማናለቅሰው እኛ። ለዚህ ነው ሰማዕትነትን እንደ ጽድቅ የምንቀበለው። እነሱ ናቸው ገደልናቸው፣ ቁጥራቸውን ቀነስን የሚሉት፣ እኛ እንበዛለን። አሁን ከኛ ጋር የቆሙ ሙስሊሞች አሉ፣ ከኛ የቆሙ ፕሮቴስታንቶች አሉ፣ ከኛ ጋር ቆመው በደላችንን የሚያሰሙ አሉ። እነዚህን ሁሉ የገዛ ነው በጥባጭ ስላልሆን ነው፣ ማሸነፍ እንደምንችል ስላሳየናቸው ነው። ስለዚህ ቤተ ክርስቲያን የምትለንን እንሰማለን ማለት ነው። ቅድስት ቤተ ክርስቲያን ሰላማዊት ናት። ቅድስት ቤተ ክርስቲያን ምራቅ የዋጠች ናት። ቅድስት ቤተ ክርስቲያን የሰከነች ናት። ቅድስት ቤተ ክርስቲያን ደርባባ ናት። ቅድስት ቤተ ክርስቲያን ስንዱ ናት። ሳር እንዲረገጥ ቅጠል እንዲበጠስ የማትፈቅድ ናት። ውሃ በልኩ ይሞላ ዘንድ ለወንዞች፣ ለሰማይ ደመና፣ ለዝናም፣
ለዱር አራዊት ሁሉ የምትጸልይ ሩሩህ ናት፣ ያውም ቀን በቀን አዛኝ ናት። ቅድስት ቤተ ክርስቲያን በእኔና በአንተ የፍንዳታ የወጠጤ ልብ የምታስብ አይደለችም። በዝምታ ገዳይ አሸናፊ ጀግና ናት። አታይም እንዴት እንዳንበረበረችው? እንኳን ተነስታ ተቀምጣም አሸናፊ ናት። እናም እርሷን ብቻ እንስማት። አሁን እኛ ፍንዳታዎቹ እስከ ዛሬ ለፈለፍን፣ እንደ ውሻ ጮህን፣ ምንም ጠብ የሚል ነገር አላመጣንም ብያለሁ ቅድም። አሁንም ጸጥ እንበል፣ ዝም እንበል። የሚናገር ሲነሳ እኛ ዝም እንበል። እርሷን ብቻ እንስማ፣ እርሷ ብቻ ትናገረን። የማንም እንደኔ ያለ ክፍታፍ፣ መደዴ፣ ወራዳ፣ አቦሬ፣ ቡሃቃ አፍ እንደ ዘመድኩን ያለ ማለቴ ነው፣ ማንንም አይደለም። እንደ ዘመድኩን ያለ ዩቲዩበርና የፌስቡክ ላይ አርበኛ ሁሉ ዝም ብሎ ከትዕዛዟ ውጪ መበጥረቅ የለበትም። እኛ እንደ ሙጂብ አሚኖ እስላምን የምንነዳ፣ እኛ እንደ አቡበከር እስላሞችን የምንነዳ፣ እኛ እንደ አህመድዲን ጀበል እንዲያርጉ እያልን እኛ የሚያዘን መዋቅር ተቋም ያለን ጠንካራ ህጋዊ ያለን ጥንቅቅ ያለን። ስለዚህ ይሄ ፌስቡክ አራሙላ ዝም ብለህ ትዕዛዟን ብቻ አባዛ፣ ትዕዛዟን ብቻ ንገር። አንተም ለመፈጸም ተዘጋጅ እንጂ ከዛ ውጭ መበጥረቅ የለብህም። ጉረኞች ተጠንቀቁ። በዚህ ሰዓት ላይክና ሼር ለመልቀም ሳንቲም ለመንቀብ ወይም የበግ ለምድ ለብሳችሁ የተኩላ ስራ ለመስራት ከብልጽግና ተቀጥራችሁ የመጣችሁ ነጠላ ለብሳችሁ ማላቃ አይምሰልህ። አሰጣሃለሁ። ስለዚህ ያላችሁ ሰዎች ተጠንቀቁ። ለመስራት የምትንቧንቸሩ ታቀቡ። ሲኖዶሱ ጣልቃ የምትገቡ ታቀቡ። ቀልድ የለም። ስነ ስርዓት ነው የምነግራችሁ። አባቶቻችን ይናገራሉ፣ እኛ ዝም ነው የምንለው። ፌስቡክ ላይ ተነስተ እንዲህ እንዳምትል እንከፍና ወሬ አሙላ ከዚህ በኋላ ከሲኖዶሱ ውጭ የሚናገር የለም። እኔ ዘመድኩንም ክፍታፌን እዘጋለሁ። በቃ አሁን ቤተክርስቲያን የምትለኝን ነው የምሰማው። እየሰማ ቤተክርስቲያን የምትለኝን ነው የምሰማው። አሁን ከምንጊዜውም በላይ ሚዲያ እንከታተል። ያውም ተጠያቂነት ያለባቸውን ህጋውያኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃንን ብቻ በንቃት እንከታተል። እነሱን ብቻ እንስማ። ከኢቲቪ፣ ከፋና፣ ከዋልታ፣ ከኢቢኤስ ወዘተ እንውጣ። ከኛ ጋር ካልቆሙት ጋር ሁሉ እንውጣ። የኢኦቲሲ ቲቪ እና የማህበረ ቅዱሳን ቴሌቪዥን ቻናል እንመልከት። ውጡ ከሰዶምና ጎሞራ መንደር፣ ውጡ ከገዳዮቻችን መንደር ውጡ። የኢኦቲሲ ቲቪ እና የማህበረ ቅዱሳን ቴሌቪዥን ባለሙያዎችም ቶሎ መረጃ አቅርቡ። ዝግጅቶቻችሁን ሳቢ አድርጉት። ባለሙያ አሳትፉ። ባለሙያዎችን ቀርባችሁ ርዷቸው። እናንተ ባለሙያዎችም አርቲስቶች፣ የኤዲቲንግ የዳይሬክቲንግ ቀርባችሁ አማክሯቸው። ባለሙያ አሳትፉ። ባለሙያዎችም ርዷቸው፣ አማክሯቸው። ተናፋቂ ሁኑ። በቤታችን ጸሎት ቤታችንን የስብከተ ወንጌል አውደ ምሕረት በቴሌቪዥን መስኮት ፍጠሩልን። ሳይዘጋጁ የሚዘበዝቡ ከድራፍት ቤት መጥተው የሚቀረጹ አልኮሉን ገልብጦ መጥቶ የሚለፋደድ ሰባኪና ቄስ ነን ባዩን ደብቁት። አዋራጃችንን አውጡ። የተደበቁ ሊቃውንት ቤተ ክርስቲያን ከመቃብር ቤት ጀርባ የተወተፉ እነሱን ልብስ አልብሳችሁ፣ ነጭ አልብሳችሁ፣ ጫማ ገዝታችሁ ወደ መድረክ አውጧቸው። ይናገሩን፣ እንስማቸው። ሌላ እንድንቀላውጥ ያደረጋችሁን እናንተ ሁሉን ነገር እናንተ ስለምትሆኑ ሁሉንም ነገር አዳዲስ ሰው አቅርቡ፣ አዳዲስ ሰው አምጡ፣ ምራቅ የዋተ ምሁር አምጡ። እናንተም የኢትዮጵያ ኦርቶዶክስ ተዋሕዶ ፕሮፌሰሮች፣ እናንተ የኢትዮጵያ ቤተክርስቲያን ፊደል ቆጥራችሁ ሰው የሆናችሁ ዶክተሮች፣ ባለሀብቶች፣ ኢንጂነሮች፣ ኢንቨስተሮች ቅረቡና አርዷቸው። እናንተ ባለማዕተብ ሆናችሁ አሁን ገንዘብ ያገኛችሁ ለ40 ሴት 40 ቪት ሰጣችሁ በዝሙት የምትረክሱ ሆዳሞች፣ ለሴት ጭን ሚሊዮን ብር የምትከፍሉ አሁን ወደ ቤተ ክርስቲያን ቅረቡ፣ ንስሐ ግቡ፣ በገንዘባችሁ አግዙ። ሚዲያው ከፍ ይበል። እኛ ከአረብ ሀገር የሚመጣ ነገር የለንም። ከአውሮፓ ፈሰስ የለንም። እንደ ፕሮቴስታንቶቹ 30-40 ልንከፍት በጀት የለንም። እኛ ቦሌ መድኃኔዓለምን የሰራ ነው። ጠላ ሻጯ፣ እንጀራ ጋጋሪዋ፣ ዘበኛው፣ ደሞዝተኛው፣ ከመንግስት ግብር ያበለጠው ነጋዴ አዋቶ አረብ ሀገር አሜሪካን ሀገር እግሩ ተንቀጥቅጦ ኩላሊት ይዞት የመጣ ድሃ የሰራው ነው።
በእኛ ቤተ ክርስቲያን ውስጥ ራሻ የለችበትም፣ ግሪክ የለበትም፣ ግብፅ የለበትም፣ አርመን የለበትም። የኢትዮጵያ ካቴድራሎች የተሰሩት በኢትዮጵያ ድሆች ነው፣ ክርስቲያኖች ነው። ስለዚህ እንቅረብ። እግዚአብሔር ከኛ ጋር ስለሆነ ውብ እንሆናለን። በራስ ሀብት ነው የምንመካው፣ በራስ አቅም ነው የምንመካው። ውብ ሀገር አለችን። ይችን ሀገራችንን አይኑ የሚቀላው ለዚህ ነው የኦሮሞ እስላም ቤተክርስቲያን ሳይ ካላቃጠልኩ የሚለው። ለዚህ ነው ጴንጤው አክራሪ ጽንፈኛው ቤተክርስቲያን ሳይ እሳትና ቤንዚል የሚታየው። አዎ ቤተክርስቲያን ግን ልጠፋ አትችልም። ይሄንን ልነግራችሁ ነው። በተረፈ ሰማዕትነትን ስንቀበል፣ ሰማዕትነትን የተቀበሉ ስናይም አናልቅስ፣ እንዘምር። ምን ጉዶች ናቸው እስኪሉን ድረስ በሞታቸው ንቅና። አዎ መነፈረቃችን ለገዳዮች የልብ ነው የሚሰጠው። ክርስትና እንደዚህ አይደለም። ሰማዕትነት አመለጠኝ ብለህ የምታለቅስበት ነው። አሁን ሻሸመኔ 23 ሰው ትላንት ሞቷል፣ ገለዋል፣ ጨፍጭፈው ገለዋል። ትላንት የቀረው ሰው የቆሰልከው ወይኔ እኔ እኮ አመለጥኳቸው አትበል። አመለጠህ አንተ አመለጠ። እነሱማ አሁን በስንክሳር ተጽፈው ቤተክርስቲያን በስማቸው ታንጾ የሚመጣው ትውልድ በቅድስና የሚጠሩ ነው የሚሆኑት። ሰማዕታተ ሻሸመኔ ተብለው ማለት ነው። ስለ ቅድስት እምነታቸው፣ ስለ ቅድስት ቤተክርስቲያናቸው ሲኖዶስ በዓመት የሚከበር በዓል የሚያደርግላቸው ታሪካቸው የሚጻፍ ሰማዕታት ናቸው። ሰማዕታት ሐውልት ነው የተከሉት። ትላንት ያልሞታችሁ ሰዎች፣ ትላንት ያላችሁ ሰዎች መቼም ታውቁታላችሁ። የሞጆ አዋሳ መንገድ አይሱዙና ሚኒባሱ ሁላ ሲፈጅ ነው የሚያድሩ። መሞት አይቀርም። ትላንት የሞቱት ለዘላለም ይታወሳሉ። ከመልካም ሽቱ መልካም ስም ስለሚበልጥ ትላንት ያመለጣችሁ ማልቀስ ሳይሆን መቆጨታችሁ ስላመለጣችሁ። ሞትማ አይቀርም። በትንታ ትሞታለህ። መጠጥ ቤት ሰክረህ በድራፍት ብርጭቆና በቢራ ጠርሙስ አናትህን ተብለህ ትሞታለህ። ሰካራም። በሃይማኖት መሞትን የሚያክል የለም። ሙትህ በሰልስቱ የምትረሳ ላለመሆን ነው መስራት። ንስሐ እንግባ ግን ለዚህ። ስለዚህ ይህን እናርጋለን። እየወጡ ያሉ የጥንቃቄ መልእክቶች ይህን ይመስላሉ። እንግዲህ አንድም የጥንቃቄ መልእክት አግኝቻለሁ። ምንድን ነው የሚለው? ቤተክርስቲያንን ከፋፍሎ ለማጥፋት የረጅም ጊዜ እቅድ የተዘጋጀበት መፈንቅለ ሲኖዶስ ከፍጻሜ ለማድረስ መዋቅራዊ ኃይሉን መጠቀም ላይ ይገኛል። አሁን ብልጽግና ውስጥ ያላችሁ የኦርቶዶክስ ልጆች ስሙ። መዋቅራዊ ኃይሉን በመጠቀም ላይ ይገኛል። የቤተ ክርስቲያንን ተጋድሎ ለማሰናከል እንዲተገበሩ የወሰናቸው አቅጣጫዎች መኖራቸውን መረጃዎች አመልክተዋል። ተሰብስበው ነበር። የተሰበሰቡትን ውስጥ ያሉ የኦሮሞ ስም ስላላቸው የአያት የቅድመ አያቶቻቸው ማንነት ስላላወቁ በደም ኦሮሞ በሃይማኖት ጴንጤ ስለመሰሏቸው የሚናገሩ ሰዎች የሚነግሩን ነው የምነግራችሁ። አሁን የመጣውን ነገር ያመጣችው አዳነች አቤቤ ናት። ከአብይ አህመድ ትእዛዝ ተቀብላ እያስፈጸመች ያለችው በአዲስ አበባ እነዚህ ፓስተሮችን ሰብስባ ማለት ነው። ባለፈው እንደነገርኳችሁ የፓስተሮቹን ስም እንደነገርኳችሁ እነሱ ናቸው ይሄንን እየሰሩ ያሉት። አሁን ምን አድርገዋል? ባንክ አላቸው። እነ ብርሃን ባንክ ገንዘብ ፈሰስ እንዲያወጡ ታዘዋል። ብርሃን ባንክ ገንዘብ ያስቀመጣችሁ፣ ኢትዮጵያ ንግድ ባንክ ገንዘብ የምታስቀምጡ ሰዎች መገደያችሁ ነው። ይህንን እወቁ። መገደያችሁ ነው። ካራ ነው እዛ የምታስቀምጡት። እዛ የሚቀመጠው የፕሮቴስታንት ገንዘብ ወጪ እንዲደረግና ፕሮቴስታንቶቹ ስራ እንዲሰሩ ለካድሬዎቹ አቅጣጫ ተሰጥቷል። አንደኛ ካድሬዎቹ በማህበራዊ ሚዲያ በመውጣት የሚያለሳልሱና የሚያለዝቡ አቅጣጫዎችን የሚያስቀሩ ሐሳቦችን ሙሉ ጊዜያቸውን ተጠቅመው እንዲያሰራጩ መመሪያ ተሰጥቷቸዋል። ማንም ምንም ቢል ያልኳችሁ ለዚህ ነው። ዘመድኩን ለምን አይሆንም? ሌላ ነገር ቢል እንዳትሰሙት። ሲኖዶስን ብቻ የፈለገውን ቢጽፍ ተአምርት ወለ እንደዚህ ፈነዳ እንደዚህ የፈለገ ቢል በቃ የቅዱስ ሲኖዶሱን ብቻ የሚያስቆመን ነገር የለም። እሱ ሊያደርጉ ነው። ሁለተኛው ሰልፍ ሊያስወጡ ነው። ቤተክርስቲያኒቷ ያላዘዘችው ሰልፍ ቀደም ብለው ሊያስወጡ ነው።
አንድ ሰው እንዳይሳተፍ። የኛ ቤተክርስቲያን ያዘዘችው ሰልፍ ሐሙስ ነው የምንወጣው፣ ታቦት ይዘን ነው የምንወጣው። አሁን ፕሮቴስታንቶቹ ትላንት ሻሸመኔ ነጠላ ታድሏቸው 400 ምናምን ነጠላ ነው ያደሏቸው። መኪናዎቹ የኤንጂኦ ነበሩ። እግዚአብሔር ያሳያቸው። የኤንጂኦ መኪና ነበር የሚጠቀሙት። ባለሀብቶቹ ነበሩ የወሰዷቸው። ስለዚህ አሁንም ብዙ ፕሮቴስታንቶች የዮናታን አክሊሉ የመልካም ወጣት ልጆች ማህተብ እንዲያስሩ ክርስቲያን እንዲመስሉ ተነግሯቸው መመሪያ ወርዶላቸው ስራ ላይ ገብተዋል። ስለዚህ ምንድነው የሚያደርጉት? በከተሞች መኪና በማቃጠል ነዳጅ ማደያዎች ላይ እሳት በመለኮስ ከባድ የሆነ ውድመት በመፍጠር የቤተ ክርስቲያኗን መንፈሳዊ ተጋድሎ የሽብር ተግባር ነው በማለት ፈርጆ ከፓትርያርኩ ጀምሮ እስከ ታይ ድረስ ለማሰርና የግድያ እርምጃዎችን በማኅበረ ቅዱሳን አባላት ላይ በታዋቂ ሰባኪያን ላይ ዘማሪያን ላይ እንዲወሰድ አቅጣጫ ከጠቅላይ ሚኒስትሩ ቢሮ ወርዶ ወይዘሮ አዳነች አበቤ ለነዚህ ለፕሮቴስታንት ድርጅቶች ነግራ እንዲዘጋጁ ተደርጓል። ቃጠሎ ካያችሁ ምን ካላችሁ አዳነች አበቤ በአብይ አህመድ ታዛ ነው የምታደርገው። ልብ ብላችሁ ስሙኝ። ይህንን ተልእኮ የተሰጣቸው እንደነገርኳችሁ መናፍቃንና የሌላ እምነት ተከታዮች ናቸው። ሙስሊሞች፣ ጽንፈኛ የኦሮሞ ሙስሊሞች፣ ዋቄ ፈናዎች። ስለዚህ ማህበራዊ ሚዲያ ላይ ያላችሁ የምትከተሉት ማንን ነው? የቤተ ክርስቲያን ድምፅ ያላቸውን ከቤተ ክህነት የሚመጣውን ብቻ ነው የምታደርጉት ማለት ነው። እንግዲህ ዛሬ የወጣው አቅጣጫ የሚያሳየው ይሄ ለገሰ ቱሉ ቅድም ጽፏል፣ አይታችኋል። ሁላችሁም ስለነቃችሁ ደስ ብሎኛል። ሁሉ ሰው ኮመንቱን ሲሰጥ ኢቲቪ እንኳን ዘጋ፣ እንደ ናትናኤል ዘጋ። በቃ አለቀ። ኮመንት አልቀበልም ማለት አጨፍኖ ለመግዛት ነው የፈለገው። አቅጣጫውን ዛሬ ነግሮናል፣ ለገሰ ቱሉ ማለት ነው። ለገሰ ቱሉ ነግሮናል። አንሰማም የሚለውን ነገር ይዛችሁ ቀጥታ እንድትሄዱ ያስፈልጋል። አንሰማም፣ ወደ ሌላ ቦታ አቲ በቃ ሰላማውያንን በሰላማዊ መልኩ ድምፃችንን እናሰማለን ማለት ነው። እንግዲህ በየሌላው በየቦታው በየምኑ ፍንዳታ ቢያደርሱ ምን ቢያደርሱ ምን አያቆሙንም። 100 ሚሊዮን ህዝብ መጨረስ አይችሉም። 100 ሚሊዮን ህዝብ መጨረስ አይችሉም። ይህን እናደርጋለን። ሌላው ነገ ከጠዋት ጀምሮ የቪዲዮ እንትኔን እከፍታለሁ። የቪዲዮ ምንድነው ስሜ? የቪዲዮ እና የፎቶ ሳጥኔን ሰንዱቄን እከፍታለሁ። ቴሌግራሜ ላይ ማለት ነው። ቴሌግራሜ ላይ ከፍታለሁ። እያንዳንዳችሁ በቤታችሁ በምናችሁ በመንገዳችሁ ፎቶችሁን እየለጠፋችሁ እኔም ከቤት አጫጭር ቪዲዮ እየሰራችሁ ታመጣላችሁ። ዛሬ ስለደከመኝ ነው። ኤልያስ ብሎ ነበረ ዛሬ እንግባና እናሳይ ብሎ ነበረ። እኔ ስለደከመኝ ነው ያልገባሁት። ከነገ ጀምሮ ቢሆን ግን ያለውን እንቅስቃሴ መረጃ ቴሌቪዥን ለእናንተ የተቋቋመ ነው። ጠዋትም ከሰዓትም ልቤ ፈርጦ ወደ መቃብር እስኪሄድ ድረስ ድምፅ ሆናችኋለሁ። አከሽፋለሁ፣ እናከሽፋለን። የሚመጣ ሴራ እናከሽፋለን። አያሸንፉንም። ስለዚህ አርቲስቶቻችን፣ ታዋቂ ሰዎቻችን ለራሳችሁ ስትሉ ለሌላው ያጽናናል፣ ለሌላው ሞራል ይሆናልና ዜናውን እሰራለሁ እኔ። እናንተ ከቤተክርስቲያን ጎን መቆማችሁን እያሳያችሁ እንሄዳለን። አንድም ሰው በመጨረሻ እናገራለሁ። ኦሮሞ በነዚህ ዲቃሎች፣ ኦሮሞ ባልሆኑ ዲቃሎች፣ አብይ አህመድ በእናት በአባቱ የወሎ አማራ ነው። እንደዚህ በኦሮሞ ስም የሚነግዱ ኦሮሞን ጨካኝ፣ ኦሮሞን አራጅ ያደረጉት መሪዎቹ እንጂ ኦሮሞ አይደለም። የኦሮሞ ኦርቶዶክስ ከኛ እኩል እያለቀሰ ነው። የኦሮሞ ኦርቶዶክስ ምድር ጠባበታለች። የኦሮሞ ኦርቶዶክስ መሄጃ አጥቷል። የኦሮሞ ኦርቶዶክስ እምነቱን የተነካው የኦሮሞ ኦርቶዶክስ ስቃዩን እሱና እግዚአብሔር ብቻ ናቸው የሚያውቁት። በኦሮሚያ ሕግ የለም። ማንም የሚያርድህ ማንም የሚገልህ ነው። ስርዓት ፈርሷል። ኦሮሞን ነፃ ማውጣት አለብን። ኦሮሞን ከገባበት ጭንቀት እናወጣዋለን እንጂ ኦሮሞን የምትሰድቡ ኦሮሞን የምታንጓጥጡ ሰዎች ዘሬን እንደሰደባችሁ ቁጠሩት። ደሜን እንደሰደባችሁ ቁጠሩት። ትግሬን በትግሬነት የምትሰድቡ ዘሬን እንደሰደባችሁ ቁጠሩት። ጉራጌን የምትሰድቡ ዘሬን እንደሰደባችሁ ቁጠሩት። አማራን የምትሰድቡ ዘሬን እንደቆጠራችሁ ስደቡት። ወላይታን ከምባታን የምትሰድቡ ዘሬን እንደቆጠራችሁ ቁጠሩት። አማሮ፣ ቡርጂ፣
ኩሎ ኮንታ የምትሰድቡ ዘሬን እንደቆጠራችሁ ስደቡት። አዎ የኢትዮጵያ ነገዶች በሙሉ ዘራችን ናቸው። ከነገዶቹ ምንም ስህተት የለም። ስህተቶቹ እነዚህ ድሃ ጭንቅላት፣ እነዚህ የድሃ ልጅ፣ እነዚህ እከካም በኢትዮጵያ ሀብት በኢትዮጵያ ላይ እከካቸውን የሚያራግፉ ጭቅቅታም የጭቅቅት ልጅ ውሃ ነክቶት ማያቅ አሳዳጊ የበደለው የተፋታ ከተፋታ ቤተሰብ የተገኘ ማህበራዊ ምስቅልቅሉ የወጣ እከካም እሱ ነው በኦሮሞ ስም በአማራ ስም የሚነግደው እንጂ ነገዱማ ኢትዮጵያ ጎረቤት አይደል እንዴ? ታውቀው የለ እንዴ? ኦሮሞን ታውቀው የለ እንዴ? አማራን ታውቀው በድሩ በማህበሩ ታውቀው የለ እንዴ? ስለዚህ አንድ ሰው በዛ ውስጥ እንዳይሄድ አለን አይደለ? አለን። በርቱ፣ እናሸንፋለን። ከሙስሊም ወንድሞቻችን ከፕሮቴስታንት ወንድሞቻችን ጋር እናሸንፋለን። ይህን አረመኔ ነውረኛ ሰይጣናዊ ሉጢ መንግስት ባናቱን ተክለዋለን በዝምታ ብቻ። ይሄ ነው የመጨረሻው። የራይድ ባለቤት ደውሎልኛል። ማታ መረጃ ላይ ካገኘሁት እሱን ጠይቀዋለሁ። ሐሳብ አቅርቧል። በፌስቡክም ጽፏል። በመረጃ ቴሌቪዥን ላይ ለቀዋለሁ። ፈረስ የሚባልም ነበረ። ፈረስንም ሳይንቲስቶቹ ለጉመነዋል ብለዋል። የፈረስ አገልግሎት መስጠት አይቻልም ለጉመነዋል ብለው የሳይንቲስቶቹ የአይቲ ባለሙያዎቹ ነግረውኛል። ፈረስ ይስራ አይስራ የማውቀው ነገር የለም። ፈረስ የሚባል ይኑርም አይኑርም ማውቀው የለም። ራይዶች ግን አነጋግረውኛል። ያለባቸውን ስቃይ ያለባቸውን ሁሉ ነገር ነግረውኛል። እሱን ማታ በመረጃ ቲቪ ደውዬ እነግራቸዋለሁ። ያን ጊዜ እንግዲህ የአይቲ ባለሙያዎች እናንተ ሳይንቲስቶች የተዋህዶ ባለማዕተብ ልጆች እባካችሁ እኔም ማላቃችሁ እናንተ የምታቁኝ ያኔ ማታ ሰምታችሁ ድምፃቸውን አረጋግጣችሁ ትፈቱላችኋላችሁ። ሁሉም በሙያው በእውቀቱ ይህንን መንግስት ሽባ አድርገን ባናቱን ተክለዋለን። በዚህ መጠን ነው ማሰብ ያለባችሁ። ገና ኦርቶዶክስ ሹፌሮች አሉ፣ ገና ኦርቶዶክስ ሆቴሎች አሉ፣ ገና ኦርቶዶክስ ሰራተኞች አሉ፣ ገና ኦርቶዶክስ ወታደሮች አሉ። ጀምረዋል። ወታደሮቹ ራሳቸውን ገልጠው መውጣት ጀምረዋል። ታያለህ፣ ጠብቅ። ይሄ ነው በትግራይ በኩል ያለው ነገር። እኔ ኮሚቴዎቹ አናግረውኛል፣ ደውለው አውርተውኛል። ምንም የሚባል ነገር የለም። የሚመሰረት ጳጳስ የለም፣ ምን የለም። የኢትዮጵያ ቤተክርስቲያን ሄዳ ትግራይ ይቅርታ ትጠይቃለች። ትግራይ የስርዓት ሀገር ነው፣ ይስተካከላል። አለቀ። አማራና ትግራይም ይታረቃል። ሁሉ ነገር በሰላም ያልቃል። እሱ የሚያሳስበን አይደለም። ሌላው አንደኛው ሁለት ሰዎች ደውለውልኛል፣ በሰው በኩል አግኝተውኛል። ታግተን ያለነው ከወጣችሁ እንገላችኋለን ብለውን ያለነው እንጂ አሁን ስህተት መሆኑ ገብቶናል ብለዋል። ከ26ቱ ጳጳሳት ከአባ ጸጋ ዘአብ በስተቀ በኋላ ሁለት ሰዎች ደውለው አናግረውኛል። ሁለት ሰዎች ከነዛ ውስጥ ማለት ነው። ቀርጭ ያለው የአንደኛውን ድምፅ ቀርጭ ያለው እንግዲህ እንትን የማይሉ ከሆነ አወጣዋለሁ ማለት ነው። ስለዚህ እዛም መጠበቅ ነው፣ በይቅርታ የሚመጣውን መጠበቅ ነው። ይህንን የጨረቃ ጵጵስናውን ጥሎ የሚመጣውን ለንስሐ እየገረፍክ ገዳም አስቀምጠህ ቀኖናውን ተቀብሎ ይመጣል ማለት ነው። ስለዚህ ይሄ ነው። እወዳችኋለሁ፣ አከብራችኋለሁ። እስከ ማታ መረጃ ቲቪ እስክንገናኝ ድረስ ሻሎም፣ ሰላም፣ ደህና ሁኑልኝ።